አንዳንድ ጊዜ የራሳችን ጉድፍ ሳናወጣ የሌላን ሰው ጉድፍ አሻግረን እናውጣ እንላለንና ማለት ነው። አብርሃም የራሱ ነገር አይታየውም። ሩታን ምን አላት? ጋጠ ወጥ አይነት ባህሪ እያመጣሽ ነው ሩታ፣ ይሄ አይደለም ባህሪሽ፣ ወደ ድሮ ተመለሽ አላት ማለት ነው። የሚገርም ነው። በመጀመሪያ ወደ ድሮ ተመለሰች አልተመለሰች አንተ የሚመለከት ነገር አይደለም። አንዳንድ ደግሞ እኔ እንዴት እንደሚያስቡ ማሰብ የሆነ ጭንቅላት የተሰጠን ልብ የተሰጠን አይን የተሰጠን መቼም በተወሰነ መልኩም ቢሆን አይተን ልናገናዝብበት ልናስተውል ነው አይደለ? ትናንትና በስቶሪ ላይ የሆነ ነገር ለጥፌ ነበር። ያ ነገር ደግሞ ከሆነ ቦታ ነው ያመጣሁት። የሆነ ሰው አለ ስለ ሩታ እና ስለ አብርሽ ትክክለኛ ነገር እየጻፈ የሚፖስት እንትን ላይ ማለት ምንድን ነበረ ኮሚኒቲ ላይ እና በጣም ደስ ነው የሚለኝ ቃላቶቹ የሚናገራ ሴት ናት ወንድ አላውቅም፣ ግን ከዛ የለጠፈው ጥያቄው ደስ አለኝና እስኪ እውነት ይሄ ነገር ለሚገባቸው ብዬ እኔ ስለጥፈው አንዳንድ ሰዎች የጻፉት ኮሜንት በጣም ግርም ምን ያለኝ፣ እውነት በትክክለኛ አእምሯቸው አስበውት ነው ይሄን የጻፉት ወይንስ ደግሞ እንደ ሆን ብለው ነው አልኩኝ ማለት ነው። ሰላም ሰላሙ የኔ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ብዝት ተረፍ ይበልልኝ። እንግዲህ ጥያቄው ምንድነው? በትዳር መፍረስ ላይ የተመሰረተ ፍቅር ፈጣሪ ይፈቅደዋል ወይንስ አይፈቅደውም የሚል ነበረ ያ ሰው ያስቀመጠውና እውነት ሁሌም ደስ የሚል መልእክት ነው የሚያስቀምጥ በዚህ አጋጣሚና ሁሌም በትኩረት ነው የማየው የምመለከተው የማነበው የሚጽፏቸውን ነገሮች ከዛ ኮሚኒቲ ላይ የሚለጠፉትም ማለት ነው። ከቻልኩ ከዚህ ውስጥ ማስገባላችኋለሁ እና በመጀመሪያ አብርሃም ትናንትና በተናገረው ነገር ማለት ነው ምንድነው ያላት? ሩታን ጋጠ ወጥ አይነት ባህሪ እያመጣሽ ነው ወደ ድሮ ተመለስ ሲላት በጣም ነው የተገረምኩት ማለት ነው። ጋጠ ወጡ እሱ ሆኖ እያለ ሩታን ልክ እንደ ጋጠ ወጥ ሩታ ምን አደረገች? ምን ተናገረች? ምንም እኮ የተናገረችው ነገር የለም። ልክን ስለነገረች ነው ጋጠ ወጥ የምትላት። ከአንተ ወዲያ ጋጠ ወጥ አለ ወይ እንዴ? በሚስቱ ላይ ሄዶ ሴትን መሳም ይሄ ጋጠ ወጥነት አይደለም? አብርሃም በሚስት ላይ ሄደ እንደፈለገ ከሴት ጋር መለጣጠፍ ጋጠ ወጥ አይደለም እንዴ? በጣም አታብዛው እንጂ። ሲጀመር አንተ አእምሮም ቀልብህም ከአንተ ጋር ስላልሆነ እንደፈለክ ዝም ብለህ ነው የምትዘረጥጠው ማለት ነው። የምትናገረው ከአንደበት የሚወጣውን ነገር እንኳን አታውቅም ማለት ነው። ያ አንተ የምትወረውራቸው ቃላቶች ግን ከሰው ዘንድ ሲደርስ ምን ያክል እንደሚሰብር በአንተ ደርሶብህ ብታየው ደስ ይለኝ ነበረ። ስለዚህ ሩታ ሁሌ እንዴት ደስተኛ ሆና ስታያት ስትስቅ ስትጫወት አንተ የምትወረውርላት ቃላት የማይሰብራት እንዳይመስልህ። ሩታ በጣም ብዙ ሰው ብዙ ነገር ወርሮባት ያውቃል። ያንተ ለየት የሚያደርገው ምንድን ነው? በፍቅር ስታቆለማምጣት የነበረ በፍቅር አቅፈ ስስማት የነበረች ሴት ዛሬ በዛ ጣፋጭ በነበረ አንደበት ስታቆላምጣት በነበረ አንደበት እሬት የሆነ ነገር እያወጣ ስትወረውርባት ምን ያክል ነው የምትሰበረው ብለህ ማሰብ አለብህ በመጀመሪያ ማለት ነው። ዛሬ ማሬ ፍቅሬ ብለህ ውዴ ብለህ በጠራበት አንደበት ነው እሷን ዝቅና እያደረክ እርክስ እያደረካት የምትገኘውና ምን ለማለት ፈልጌ ነው? ጋጠ ወጡ አንተ ነህ። በዚህ አጋጣሚ ከጋጠ ወጥም ጋጠ ወጥ የለቀክ እና ውድ ቤተሰብ ትናንትና ወደ ለጠፍኩት ሲሄድላቸው እንግዲህ እኔ ብዙ ጊዜ ሄርሜላን ብዙዎቻችን እንዴት እንደምንስላት ታውቃላችሁ። ያው ትዳር አፋች ሴት ነች፣ ትዳርን አፋትታ ለራሷ ያደረገች ሴት ነች ብለን ነው የምናስባት። እኔም እንደዛ ነኝ፣ እናንተም እንደዛ ናችሁ፣ በስትክክል የምታስቡ ሰዎች ማለት ነው። አንዳንድ ደግሞ እኔ አእምሯቸው ምን እንደበላባቸው ባላቅም ሩታ በራሷ ጊዜ ነው ፍቺ የጠየቀች እያሉ በየኮሜንቱ ስር ይርመጠመጡልኛል ማለት ነው። የምሬን እኮ ነው። በራሷ ጊዜ ነው ፍቺ የጠየቀችው። አሁን ያዙኝ ልቀቁኝ ማለት ምን ይሰራል እያሉ ዝም ብለው የሚያብዱ ሰዎች አሉ ማለት ነው። እንደው ለእናንተ በመጀመሪያ ደረጃ እግዚአብሔር አምላክ ልቦና ይስጣችሁ፣ አእምሯችሁ ይከፈትላችሁ። የምር እኔ ብዙ ጊዜ ሄርሜላን ትዳር አፍርሳለች ስል አብርሃምና ሩታ አልተጣሉም እኮ አይደለም፣ ተጣልተዋል። ብዙ ነገር ነበረ በመካከላቸው። ነገር ግን አንድ ነገር ማሰብ ያለባችሁ ከዚህ ጋር ሩታ ፍታኝ ብላ እኮ ነው የፈታት እያላችሁ አፋችሁን የምታሞጠሙጡ ማለት ነው። በመጀመሪያ ማሰብ ያለባችሁ እስኪ ወደኋላ እልፍ ብላችሁ አስቡ የነበረውን ነገር። ቪዲዮን ተመልከቱ እስኪ። የፈለገ ነገር ድብልቅልቅ ብለው ቢጣሉም እንኳን ማለት ነው ሩታ አብርሃም እንዲማር እንጂ ፍች ፈልጋ አልነበረም። በሰዓቱ የፈለገ ነገር ቢሆን ፍች አጠይቅም ነበረ። እቺ አሳዳጊ የበደላት ዘልዛላ ከመጣች በኋላ ነው ሩታ የትዳር ፍቺ የጠየቀችው። በዛ መካከል እየመጣች እየሄደች አልነበረም ወይ? ለእርቅ እየተጠሩ አልነበረም ወይ? ሊገናኙ አልነበረም ወይ? እንዴ እናንተ እንዴት ነው የምታስቡት? ሄርሜላ ምንም አላደረገችም ብላችሁ የምታስቡት ከዚህ ጋር ፎቶዋን እዩ እንግዲህ ተመልከቱ፣ እንዴትና እንዴት እንደሚያደርጋት። ይሄ ሁሉ ፎቶ ሲደረግ የነበረው ሩታ ሰማኒዋ ዱቅ እንዳለ
ምንም ነገር ትዳር ፍች እንኳን ሳትጠይቅ ነበረ በዚህን ያክል ደረጃ እንዲህ ስትሆን የነበረው ማለት ነው። ስትለጣጠፍ ከሰው ባል ላይ ሴት ልጅ በወንድ ፊት እንኳን አይደለም መገላለጥ እልፍ ካለች ወንድ ልጅ ችግር አለበት። አብሮ እልፍ ማለት ይወዳልና ማለት ነው። በተቻላት መጠን ባለትዳርን ማማገጥ አልነበረባትም በሰዓቱ። ገባችሁ? እና እስኪ ሄርሜላ ትክክል ናት፣ ሩታ ደግሞ ጥፋተኛ ናት ብላችሁ የምታስቡ ሰዎች ወደ ጭንቅላታችሁ ተመለሱ። እስኪ ወደ አእምሯችሁ ተመለሱ። እስኪ ሩታ ማን ከመጣ በኋላ ነው የትዳር ፍቺ የጠየቀችው? ምንስ ሆና ነው የትዳር ፍቺ የጠየቀችው? እንደዚህ ልጅ አርግዛ በሆዷ ልጅ ተሸክማ በዛ ላይ ሆርሞን የሚባል ነገር አለ በየቀኑ የሚያሰቃያት እንዲህ ወደ ላይ የሚላቸው አለ ሴቶች እርጉዝ ሲሆኑ ማለት ነው። ያንን ሁሉ እያስተናገደች በዛ ላይ ደግሞ ባሏ እንደፈለገ ከሴት ጋር ሲሽከረከር ፓንት ከለበሰች ሴት ጋር ተጣብቆ ውሃ ውስጥ ሲዋኝ ማየት በራሱ ለሩታ ይሄ በቂ አይደለም። ይሄ በቂ አይደለም። ሴቶች እንዴት አይነት ጭንቅላት ቢኖራችሁ ነው ግን? የምሬን ነው ማለት ከዚህ ጋር ፈትቷታል ብላችሁ ምክንያት አትስጡኝ በፈጠራችሁ። እንደፈታተን ያውቃለሁ እናንተ አትነግሩኝም። አቦ መንስኤው ግን ማን ነው እያልኳችሁ ነው። ከዚህ ጋር መንስኤው ማን ነው? ለዚህ ትዳር መፈታት መንስኤው ማን ነበረ? ሄርሜላ ነች። ሄርሜላ መጣች፣ አብርሽን አጉል ነገር አስተማረችው፣ ወሰደችው፣ ትዳሩን እስከ መፍታት ድረስ ልጁን እስከ መተው ድረስ አደረሰችው። እውነታው ይሄ ነው። እና በቃ ፈጣሪ ነው በምክንያት ነው ፈጣሪ ያገናኛቸው ሄርሜላ እና ሩታን። ኧረ እባክሽ ትቀልጃለሽ እንዴ? እነሱን ያገናኛቸው በዚህ አጋጣሚ ሰይጣን ነው ፈጣሪ አይደለም፣ ልንገርሽ። ምክንያቱም ፈጣሪ እንደዚህ የረከሰ ስራ ፈጣሪ ትዳርን አፋቱ ብሎ አይመክርም ማንንም ማለት ነው። በተቻለው መጠን በተቻለ መጠን እኛ ሰዎች ትዳራችን እንድናከብር ነው ፈጣሪ የሚፈልገው ማለት ነው። ምክንያቱም ጋብቻ ክቡር ነው የፈጣሪ ስለሆነ፣ ጋብቻን የሚያደርገው ፈጣሪ ስለሆነ ማለት ነው። እንደዚህ አይነት ዘላን ሴት መታ ትዳርን ማፍረስ አልነበረባትም። ሶ ልላችሁ የምፈልገው ሁልጊዜም እኔ ሄርሜላን ስናገር ሄርሜላ ምን አደረገች? ሄርሜላ ምን አደረገች? ፈጣሪ ነው ወደ አብርሽ ህይወት የላካት አይደል እኮ። ሰይጣን አድርጎማ ልኳታል እኮ። ሰይጣን ራሱ ሰይጣን አድርጎ ነው የላካት። ለምን? ትዳርን እንድትፈታ አባትን ከልጅ ለጥላ እንድትወስድ እንደዛ አድርጎ ነው የላካት ማለት ነው። ይሄን ከፈጣሪ ጋር አታገናኙ ብለሽ ትጽፊልኛለሽ እንዴ? እንዴት ነው ከፈጣሪ ጋር? ፈጣሪን ብትፈራ ለነገሩ እንደዚህ አታረግም ነበር። እሷ ፈጣሪም የላትም እምነትም ያላትም አይመስለኝም። ከዚህ ጋር የተደረደሩ ፎቶ በሙሉ አብርሃምና ሩታ 80 እያላቸው አንዳንዶቹ ነው አሁን እነሱ ከተፋቱ በኋላ የተነሱት ፎቶ እንጂ ይሄ ሁሉ የምታዩት ፎቶ ማለት ነው አብርሃምና ሩታ በ80ያቸው እያሉ ሳለ ነው እንደዚህ ስትጨማለቅና ስትንዘላዘል የነበረው ማለት ነው። እኔ ምን አገባኝ፣ እንደ ሁሉም ነገር ያልፋል። ሩታ ይሄን እንደ ታሪክ ታወራዋለች እንጂ ማለት ነው። ሄርሜላ እኮ ማለት ነው ሌላ ነገር የሚገባ ሰው ነበረች። ገባች አይደለም? በስመ አብ። እኔ የምትገርሙኝ እናንተ ናችሁ። ይህ ድፍረታችሁ ድፍረት። ሄርሜላ ምን አደረገች? ፈትቷት የለ የሚለውን ቃል ከማውጣታችሁ በፊት የኋላውን ዞር ብላችሁ እዩ። ለፍቹ ምክንያት የሆነችው ሄርሜላ ነች። 4 ነጥብ። የማይገባችሁ ከሆነ ሳይገባችሁ ይኑር። የሚገባችሁ ከሆነ ደግሞ በደንብ ልታገናዝቡና ሴት ከሆናችሁ ደግሞ ነገ በኔ ላይ ይሄ ቢሆንስ ብላችሁ አስቡ። ጭንቅላታችሁን አሰሩት። ዝም ብላችሁ እዚህ ድፍን ያለ ኮሜንታችሁን አታስቀምጡ እንዴ። ቢያንስ ለሰው ባትሉም እንኳን ለራሳችሁ ለሄሊናችሁ ስትል ሄሊናችሁ የሚወቅሳችሁን ነገር አታድርጉ። እስኪ በፈጠራችሁ ማለት አንድ ወንድ ባለትዳር እያለ ፍቅር ጥያቄ ማቅረብ ልክ ነው ወይ? ይሄ ለእናንተ አፈቅርሃለሁ ብሎ መጠየቅ ልክ ነው? ይሄ ልክ ነው ብላችሁ ነው የምታምኑት? በየትኛው በኩል ሄርሜላ ልክ ናት እንደምትሉ እኮ እኔ ግራ ስለምትገቡኝ እኮ ነው። በቃ ግራ ግብት ነው የምትሉኝ ካቅም በላይ